በአንድ ወቅት አንዲት ትንሽና ሰላማዊ መንደር ነበረች። መንደሩ በአረንጓዴ ሜዳዎችና በጠባብ መንገዶች የተከበበ ነበር። ቀን ላይ ጠንክረው ሰርተው ማታ ላይ ያርፋሉ። በዚህ መንደር ውስጥ አንድ ሰው ከትንሽ ልጁ ጋር ይኖር ነበር። ሰውየው ሐቀኛና ታታሪ ነበር። በስነ ምግባርና በመልካም ልምዶችም ያምን ነበር። ልጁ ግን በጣም የተለየ ነበር። ልጁ ሰነፍና ግዴለሽ ነበር። መስራትም አልወደደም። በየቀኑ ጠዋት ዘግይቶ ይነቃል። አባቱን አልረዳ አለ። ምንም አይነት ክህሎትም አልተማረም። አብዛኛውን ጊዜ በመንደሩ ውስጥ ከጓደኞቹ ጋር እየተዘዋወረም ምንም ጠቃሚ ነገር ሳያደርግ ያሳልፍ ነበር። አባትየው ልጁን በየቀኑ ይከታተል ነበር። ቀስ በቀስ ጭንቀት ልቡን ሞላው። ልጄ ወደፊት ምን ይሆናል? የጊዜን ዋጋ ካልተማረ እንዴት ይኖራል ብሎ አሰበ። አባትየው ከልጁ ጋር ብዙ ጊዜ ተነጋገረ። ልጁ ግን አልተረዳውም። ቃላት በቂ አልነበረም። ስለዚህ አንድ ቀን አባትየው በልጁ በተለየ መንገድ ትምህርት ለማስተማር ወሰነ። የመጀመሪያው ተግባር አንድ ቀን ጠዋት አባትየው ልጁን ጠራውና በደግነት ተናገረ። ልጄ እባክህ ወደዚህ ና። ልጁ ቀስ ብሎ መጣም። አዎ አባቴን ጠየቀው። አባትየውም ቁም ሳጥኑ ውስጥ ሰዓት እንዳለ ተናግሮ እባክህ አምጣልኝ አለው። ልጁም ወደ ቁም ሳጥኑ ሄዶ ከፈተውና ሰዓት አወጣ። አሮጌ ነበር፣ ግን ንጹህ ነበር። ለአባቱ ሰጠው። አባትየው ሰዓቱን በጥንቃቄ ተመልክቶ አሁን ወደ ገበያ ሂድ፣ ይህንንም ሰዓት ለሰዎች አሳይ፣ ዋጋው ስንት እንደሆነ ጠይቃቸው አለ። ልጁም ጭንቅላቱን ነቀነቀና ወደ ገበያ ሄደ። ገበያውን በጣም ተጨናንቆ ነበር። በቦታው የሱቅ ባለቤቶች፣ ገዢዎች፣ ሻጮች ነበሩ። ልጁ ሰዓቱን ለብዙ ሰዎች አሳየ። አንድ ሰው የዚህ ሰዓት ዋጋ 500 ብር ነው አለ። ሌላው ሰው አይ ከዚያ ይሻላል፣ ዋጋው 1000 ነው አለ። ሌላኛው ሰው ደግሞ አይ ዋጋው 800 ብር ብቻ ነው ብዬ አስባለሁ አለ። ሁሉም ሰው የተለያየ መልስ ሰጠ። አንዳንድ ሰዎች ተስማሙ፣ ሌሎች ደግሞ አልተስማሙ። ማንም ተመሳሳይ ዋጋ አልሰጠም። ልጁ ግራ ተጋባ። ወደ ቤት ተመልሶ አባቴ ሁሉም የተለያየ ዋጋ ሰጥተዋል፣ አንዳንዶች 500፣ አንዳንዶች 800፣ ሌሎች ደግሞ 1000 አሉ። አባትየውም በእርጋታ ፈገግ ብሎ ችግር የለውም አለ። ሰዓቱን ወደ ቁም ሳጥኑ መልሰ አስቀምጥ። ልጁ አልተረዳውም ነበር፣ ግን ታዘዘ። ሁለተኛውም ተግባር በማግስቱ አባትየው ልጁን እንደገና ጠራው። ልጅ አለ፣ እባክህ ያው ሰዓት አምጣልኝ። ልጁ ሰዓቱን አመጣ። ከዛም አባትየው እንግዳ ነገር ተናገረ። እንደገና ወደ ገበያ ሂድ፣ በዚያ ጊዜ የሰዓቱ ዋጋ አትጠይቅ፣ በሰዓት ውስጥ ያለውን የጊዜ ዋጋ ለሰዎች ጠይቅ። ልጁ በጣም ግራ ተጋብቶ ነበር። ጊዜ እንዴት ዋጋ ሊኖረው ይችላል ብሎ አሰበ። ግን አባቱን አከበረ። ስለዚህ እንደገና ወደ ገበያ ሄደ። ሰዎችን በዚህ ሰዓት ውስጥ ያለውን የጊዜ ዋጋ ልትነግሩኝ ትችላላችሁ ሲል ጠየቃቸው። ሰዎች ተመለከቱና ሳቁ። አንዳንዶች ይህ ልጅ ሞኝ ነው አሉ። አንዳንዶች ሂድ አሉት። አንዳንዶች እንዲህ አይነት ጥያቄ መጠየቅ አትችልም አሉ። ልጁ አፈረና አዝኖ ነበር። ፊቱ ቀይ ሆነ፣ እጅግም ተናደደ። አይኖቹ ወደ ታች ተመለከቱ። ወደ ቤት መሄድ ፈለገ። ጥበበኛውን ሽማግሌ ከመሄዱ በፊት ልጁ ከትንሽ ሱቅ አጠገብ ቆመ። በሱቁ ውስጥ አንድ አዛውንት ነበር። ሰዓቶቹን በጥንቃቄ የጠገነ ነበር። ልጁ ድፍረት አግኝቶ ተመሳሳይ ጥያቄ እንደገና ጠየቀ። ሽማግሌው ስራውን በደግነት ተመለከተ፣ ፈገግ አለ። ልጄ ጊዜ ዋጋ የለውም። በገንዘብ ጊዜ መግዛት አትችልም። በሚሊዮን የሚቆጠር ገንዘብ መስጠት ትችላለህ፣ ነገር ግን የህይወትን 1 ሰከንድ እንኳን ማግኘት አትችልም። ልጁ በጸጥታ አዳመጠ። አዛውንቱ ቀጠሉ። ጊዜ አንድ መጥፎ ነገር፣ አንድ ጥሩ ነገር አለው። መጥፎ ነገር ጊዜ እያለፈ መሆኑ ነው። ጥሩ ነገር እንዴት እንደምትጠቀሙበት መምረጥ መቻል ነው። በዓለም ላይ ያለ እያንዳንዱ ሰው በቀን 24 ሰዓት ያገኛል። ሀብታሞች ሁኑ ድሆች፣ ሁለቱም ተመሳሳይ ጊዜ አላቸው። ልዩነቱ እንዴት እንደሚጠቀሙበት ነው። ልጁ በልቡ ውስጥ የሆነ ለውጥ ተሰማው። የአባቱን ትምህርት ተረድቶታል። አዲስ ጅምር። ልጁም ሽማግሌውን አመስግኖ